ይኸውልህ ላይንማ ሰው ሊያይ ይችላል፣ ልብስን ሰው ሊያይ ይችላል። ዛሬ የውስጥን ሊፈታ ይመጣል። ታዲያ ባህቲያና ማሳ 18 ዓመት ቸርች ናት፣ አምልኮ ላይ ናት። ጎባጣዋ ግን ለማንም አልታየም። ዛሬ ለማን ይታያል? ለማን ይታያል? ያንተ ችግር ለማን ይታያል? ያንተ በሽታ ለማን ይታያል? ታዲያ ኢየሱስ ምራቅ ውጦ አይሄድም። ካየ ይፈታል፣ ካየ ነፃ ያወጣ፣ ካየ ቀንበሪን ይሰብራል። አንተ የጎንን ሰው ሊካነቃ የሆነ ቀንበር ከሌለ ብሎ ይሰበራል ብሎ ጠራት። አያት ሰንበት ነው ቀኑ። በዚያ ቀን ሰው መፈወስ አይቻልም፣ ግን የሴትዮዋ ጉዳይ አላስቻለም። እኔ አይቻለሁ የሆነ ሰው ነገር ዛሬ ግድ ብሎታል። ግድና ዱርዳ ሐሳብ አንተ ነህ ኢላ አጋጫባ ደባ ወይ ዋቀዮ ሲድራ ቡቀሰ እያየው ነው። ለሆነ ሰው ጠንካራ እንደ ማለት ያለ ድንጋይ ሲነሳለ እግዚአብሔር ዛሬ ይጠራል። መንገድ ይቀጥላል። ይገርማችኋል። ባያት ጊዜ ጠራት። 18 ዓመት ቸርች ናት፣ ማንም አላያትም። ኢየሱስ አያት፣ ጠራት። ምንም አላለም። ነይ እስቲ አንቺ ትሻለሽ፣ ነይ። ምንም አላለም። ወጥተሽ ነይ እስቲ ወደኔ። እንዲህ ጎባጣ ሆነሽ እንዲህ አቀርቅረሽ ነይ እስቲ። የደከመች ሴት ሆነሽ ነይ። እንዲህ እያለች ሄዳለች። ቸርች የምትሄደው እንዲህ እያለች ነው። ገበያ የምትሄደው እንዲህ እያለች ነው። ይሄ እኮ መንፈስ ማለት ድካም ብቻ አይደለም። በቢዝነስ መጎበጥ አለ፣ በበረከት በጤና መጎበጥ አለ፣ በሰፈር ላይ መጎበጥ አለ። ዛሬ ግን